እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ አድርጉት። ታሪካችን የሚጀምረው ግላስጎ በተባለች የራሽያ ከተማ ውስጥ ሲሆን ካይል የተባለን በአንድ የራሽያ መስሪያ ቤት ውስጥ ተቀጥሮ የሚሰራን የአሜሪካ ዜግነት ያለውን ነዋሪ እንመለከታለን። ካይል ራሽያ ውስጥ አግኝቶ ካገባት አንዲት ቆንጆዬ ሚስቱ ጋር በመሆን ሕይወትን እያጣጣመ ረጅም ዓመታትን ከኖረ በኋላ አንድ ቀን ሥራ ላይ ሳለ ሚስቱ ደውላ ቆንጆ ራት ስላዘጋጀች ፈጥኖ ወደ ቤት እንዲመጣ ትነግረዋለች። ካይልም ከሚስቱ ጋር በስልክ እየተነጋገረ ሳለ ሰርጂ የሚባል የመንደራቸው ማፊያ የካይል ሚስት ለመድፈር ይሞክራል። ሰርጂዮ በካይል ሚስት ውበት ዓይኑ እስኪታወር ተማርኮ ስለነበር ያለ ፍቃዷ በጩቤ አስፈራርቶ ሊደፍራት ሲሞክር የካይል ሚስት ክፉኛ ስለታገለችው ሰርጂዮ በጣም ተበሳጭቶ የካይልን ሚስት በጩቤ ወግቶ ይገድላታል። ካይልም በስልኩ በኩል የሚስቱን ጩኸት ሰምቶ ስለነበር እንደ ጀት በሮ ቤቱ ሲደርስ ሰርጂዮ ሚስቱን ገድሎበት ሲያመልጥ ይደርሳል። ካይልም ለመሞት የምታጣጥር ሚስቱን ለመርዳት ቢሞክርም ነገር ግን ምንም ማድረግ ከመቻሉ በፊት ሚስቱ እጁ ላይ ሕይወቱ ያልፋል። ካይልም ሚስቱን መሞቷን ካየ በኋላ በእልህ ውስጥ ሆኖ ሰርጂዮን ከኋላው በማሳደድ ሮጦ የገባበት ባስ ውስጥ ተከትሎት በመግባት በሁለቱ መካከል ለአስጨራሽ የሆነ ድብድብ ይጀምራል። በኋላም ላይ ፖሊስ ሁለቱንም በቁጥጥር ስር አውሏቸው ወደ ፍርድ ቤት ይወስዳቸውና ፍርድ ቤቱ ጉዳዩን ለቀናት ካጣራ በኋላ ሰርጂዮ ገንዘብ የነበረው ሰው ስለሆነ ዳኞቹን በገንዘብ በመደለል ያለምንም ቅጣት በነፃ እንዲለቀቅ ይወሰናል። ካይልም የሚስቱ ገዳይ በሰላም ተለቆ ሲያየው ጊዜ ራሱን መቆጣጠር ተስኖት ፍርድ ቤት ውስጥ ከነበረ ፖሊስ ላይ ሽጉጥ በመውሰድ ተኩሶ የሚስቱን ገዳይ ሰርጂዮን እዛው ወደ ገሃነም ይልከዋል። ካይልም በፍርድ ቤት ነፃ የተለቀቀውን ሰው ፍርድ ቤት ውስጥ በመግደሉ ምክንያት ዕድሜ ልክ ተፈርዶበት ራሽያ ውስጥ ወደሚገኝ ካራቢ የተባለ አሰቃቂ እስር ቤት እንዲታሰር ይላካል። እስር ቤትን በገባ ገና በመጀመሪያው ቀን ካይል እጁ ላይ ያለውን የቃል ኪዳን ቀለበት አላውልቅም በማለቱ ምክንያት ቶልኒኪ በተባለ የእስር ቤቱ ጥበቃ ኃላፊ ክፉኛ ከተደበደበ በኋላ ወደ መታሰሪያ ክፍሉ እንዲወረወር ይደረጋል። በቀጣዩም ቀን ካይል አንድሬ የተባለ እስረኛ የፈለገውና ካይል ከአንድሬ ጋር ድብድብ ውስጥ ይገባል። ፖሊሶችም ሁለቱን ተደባዳቢዎች ከለያዩአቸው በኋላ ካይልን ከበፊቱ የመታሰሪያ ክፍሉ የበለጠ ወደሚያሳቅቅና ከአይጥ በቀር ሰው እንኳን ዝር ወደማይልበት የእስር ቤቱ ክፍል ወስደው ያስሩታል። ካይልም ከቀን ቀን ጭንቀትና ድብርቱ እየባሰበት በመምጣቱ ካይል በቀን አንድ ጊዜ የሚሰጠውን ምግብ መብላት በማቆም ራሱን ለመግደል መሞከር ይጀምራል። ነገር ግን ራስን በረሃብ ቀጥቶ መግደል የከበደው ካይል በገመድ ታንቆ ለመሞት ቢሞክርም ገመዱ ተበጥሶ ያሰበው ሁሉ አልሳካ ይለዋል። አንድ ቀን ካይል የሞተች ሚስቱ በሕልም መታ ሕይወቱን እንዲቀጥል ስለነገረችው ካይል እንደከዚህ ቀደም የሚሰጡትን በመብላት በሕይወት ለመኖር ይወስናል። ብቻውን የመታሰር ጊዜውን ጨርሶ እንደወጣ ሎረንስ ከተባለ ከዚህ ቀደም አብሮት የታሰረን ታሳሪ ከገደለ ሰው ጋር እንዲታሰር ያደርጉታል። ካይልም ሎረንስ ከዚህ በፊት ያደረገውን ነገር ያውቅ ስለነበር እሱም በተኛበት እንዳይገድለው ፍራቻ እንቅልፍ በዓይኑ ዘወር ሳይል አፍጥጦ ማደር ይጀምራል። ከጥቂት ቀናት በኋላም ካይል ቢሊ ከተባለ ወጣት ልጅ ጋር እዛው እስር ቤት ውስጥ ተዋውቆ ወዲያውኑ ጥሩ ጓደኛ ማቾች ይሆናሉ። ቢሊና ካይልም ማሊክ የተባለ በዊልቸር የሚሄድ አካል ጉዳተኛ እስረኛ መጥቶ ከተቀላቀላቸው በኋላ እዚህ እስር ቤት ውስጥ ካሉ ሰዎች በሙሉ አንድሬ የተባለውን አደገኛ እስረኛ እንዲጠነቀቁት ይመክራቸዋል። አንድሬ ከእስር ቤት ውጭ ያሉት ዘመዶቹ ታዋቂ ማፊያዎች ሲሆኑ በተጨማሪ ደግሞ አንድሬ በድብድብ ብቃቱ እስር ቤት ውስጥ ካሉት የተሻለ ሰው እንደሆነ ለካይልና ቢሊ ይነግራቸዋል። ካይልም ቀስ በቀስ የእስር ቤት ሕይወትን እየተላመደ መምጣት ቢጀምርም አንድሬ የተባለው ጥጋበኛ ግን አላስቀምጥ ብሎ በጣም ያስቸግረዋል። ነገር ግን ያልበቃ ብሎት አንድ ምሽት ከካይል ጋር አብሮ የታሰረው ሎረንስ ሌሊት ላይ ካይልን አንገቱን ፍርጥጥ አድርጎ በማነቅ ሊገድለው በመሞከሩ የካይልን የእስር ቤት ቆይታ ከሚቋቋመው በላይ
ፈታኝ ሆኖታል። ይህ በእንዲህ እንዳለም ሐራቤ እስር ቤትን በሚያስተዳድረው ሩሶ አማካኝነት ታሳሪዎች እርስ በርስ የሚደባደቡትና ሰዎች በተደባዳቢዎቹ ላይ የሚቆምሩበት ግጥሚያ በመጀመራቸው መጀመሪያው ግጥሚያ ጥጋበኛው አንድሬ ተጋጣሚውን ዱቄት እስኪሆን ድረስ ጥሩ አድርጎ በመቀጥቀጥ እስር ቤት ውስጥ ከሱ የተጫነለትን አንድሬ የተባለውን የካይልን ጓደኛ ከመሬት ተነስቶ ክፉኛ በመደብደብ ሆስፒታል ተገኝተዋል። ከዕለታት አንድ ቀን እስረኞቹ በሙሉ ውጭ ላይ የጉልበት ሥራ ተሰማርተው ካይል ሳያስብ ከአዲስ ጫል የተጋጨው እሱ በርካታ ጓደኞች ያሉት ሰው ስለነበር ካይልን ከጓደኞቹ ጋር በመሆን አይሆኑ ድብደባ ቢደበድቡ ፖሊሶች ግን ካይልን ከማስጣል ይልቅ በመደብደቡ ተደስተው እየተዝናኑ ማየታቸውን ይቀጥላሉ። የካይልም ስቃይ በዚሁ ሳያበቃ ከሰው ጋር ተደባድበዋል በመባል ከዚህ በፊት ታስሮበት የነበረው ሰው የሌለበት ታስሮታል። ካይል እዛ እያለ እሱ ከታሰረበት ክፍል በግምት ክልል የታሰረ ታሳሪዎችና ግድግዳውን እየደበደበ ካይል እስረኛውን እንደሱ ግድግዳውን ይባባል ይጀምራል። በኋላ ካይል ራሱን ከእስር ቤት ጋር በማለማመድ ቀን በቀን ስፖርት መስራት እንዲሁም ራሱን አብሮት የታሰረው ለንስ የተባለው ሰው ጊዜ በጨመረ ካይልን እየቀረበ ይመጣና አብረው እንደታሰሩ ሰዎች ሳይገድለው ይቀራል። ረጅም ወራት ራሱን ካሰለጠነ በኋላ ቀደም እስር ቤት ውስጥ የተከናወነ የድብድብ ግጥሚያ ካይል ያገኘውን አንድሬ ገልጾ ሁለቱም ይላሉ። ፍልሚያውም እንደተጀመረ አንድሬ በላይነቱን አግኝቶ ካይልን በጥሩ ካይል ግን እንደምንም ብሎ ካይልን ማሰብሰ አንድሬን መሬት ላይ በመዘመር ጉሮሮ በሱ ጭቆ ማንም ባልጠበቀው አሰቃቂ ያደርገዋል። ከዛም ቀምቶ ካይል እስር ቤት ውስጥ የሚዘጋጁ ግጥሚያዎችን በማሳተፍ ተፋላሚዎቹን ካልገደለ አረመኔ ሰው ይችላል። የአዲሱ የካይል ጸብ በካይል ዙሪያ ያሉትን ሰዎች ሎረንስ የተባለው ከካይል ጋር አብሮ የታሰረ ካይልን ማንነቱን እንዳቃሉ ከጊዜያትም በኋላ የካይል ጓደኛ ግን እስር ቤት ውስጥ እንዳዩ ስቃይ ከመብዛቱ የተነሳ አንዳቸው ሊያበላ በዊልቸር ለሚሆነዋል። ባላገኝ ይህን ውስጥ በሽታው መድኃኒት እንዲያገኝ ማሰብ ቢሊ ያሰበው ግን ሁሉም ለተያታል። የቢሊ ሞት ከሰማ በኋላ ቢሊ ማምለጥ በማሰብ ብቻ ከተደበደቡ በኋላ ቫሊያን የተባለ አረመኔ እስረኛ ያለበት እስረኛ ተዋል። ያን ምሽትም አረመኔው ቫሊያን ምስኪን ቢሊን ሲረገጥጠው በማለት አንድሬ ቢሊ በሕይወትና በሞት መካከል ውስጥ ይገኛል። ካይል የቢሊን መደብደብ ሰምቶ ቢሊ ጋር ፈጥኖ ሲሄድ ቢሊ በቀረችው ጣቢ ሰከንዶች ውስጥ እያጣጣረ ካይልን በእጁ ይዘው ቃል ካስገባ በኋላ ቢሊ ይሞታል። በጓደኛው መሞት ልቡ የተሰበረው ካይል ከዛን ዕለት ጀምሮ እስር ቤት ውስጥ የሚዘጋጁ ፍልሚያዎች ላይ አልደባደብም ማለት በመጀመሩ በፖሊሶችና እስረኞች ከፍተኛ ተቃውሞ ይደርስበት ይጀምራል። ካይል ግን የፈለገ ነገር ቢመጣ የገባውን ቃል ላለማጠፍ ራሱ ስለሆነ ከማንም ጋር አለመደባደብ በካይል አለመደባደብ የተነሳቸው እስር ቤቱ አስተዳዳሪ የእስር ቤቱ ኃላፊ ካይልን ፀሐይ እንዲደባደብ ሊያስገድዱት ካይል ግን ካውቁ ግጭ ስለነበራል። ቀስ በቀስም ሌሎቹ ታሳሪ የካይልን አቋም በመከተል
ቤቱ ፖሊሶች መደብደብ ጀመሩ። ትንሽ ቆይታ በኋላ ተጨማሪ የፖሊስ ኃይል ወደ እስር ቤቱ በመምጣት ሁሉም ወደ መታሰሪያ ክፍላቸው እንዲገቡ ይገደዳሉ። ከላውረንስ ጋር ቁጭ ብሎ ሲያወራ ካይል እስር ቤት ውስጥ በቆየ ቁጥር ሰዋዊ ማንነቱ እያጣ አውሬ ወደ መሆን እየተቀየረ እንደሆነ ለላውረንስ ይገልጽለታል። በዚህ ጊዜ ላውረንስ ካይልን ከዚህ አሰቃቂ እስር እንዲያመልጥ እንደሚረዳው ቃል ገብቷል። ነገር ግን ከእስር ካመለጠ በኋላ ስለዚህ እስር ቤት ለዓለም ሕዝብ እንዲያሳውቅ አልተባባል። በላውረንስ ምክር መሠረት የእስር ቤቱ አስተዳዳሪ በአሁኑ ሰዓት ካይልን ሊገድሉት ይህን አጋጣሚ ለካይል ይዘዋል። በቀጣዩ ቀን ካይል እስር ቤት ውስጥ የተዘጋጀ አንድ ግጥሚያ ላይ ፈቃደኛ ሆኖ በመሳተፍ ይህ የተባለውን ጓደኛ ሊገደልበት ቫሊያ ፍልሚያ ይጀምራል። ረጅም ደቂቃ ከፈጀ ፍልሚያ በኋላ ካይል ቫሊያን መግደል በመቻሉ የእስር ቤቱ ሰዎች ተመሳቸው ካይልን ከእስር ቤቱ ውጭ አውጥተው ለመግደል እስር ቤቱ ይወስዱታል። በዚህ ጊዜ ላውረንስ ከእስር ቤት ወደ ጋራጅ በሚያስገባ ምስጢራዊ መሽሎኪያ በመጠቀም ጋራጅ ደርሶ ካይልን ነፃ በማውጣት ሌሎችን ፖሊሶች ይገድላቸዋል። ካይል በሰውነቱ እጅ ላይ ያለውን የራሱን የጋብቻ ቀለበት ካስመለሰ በኋላ ፖሊሱ ሲወስዱ በመኪና ተጨፍልቆ ይገድለዋል። ላውረንስ ለካይል ስለ ካራሚ ሰው አሰቃቂነት የሚገልጽ ሪፖርቶችን ለካይል ከሰጠ በኋላ ካይል የገደለው ፖሊስ ነፍስ ያለሱ እንዲያመልጥ ይረዳዋል። ላውረንስ ከካይል ጋር አብሮ ማምለጥ ይችላል። ነገር ግን ወደ እስር ቤቱ በመመለስ የእስር ቤቱ አስተዳዳሪ በአሰቃቂ ሁኔታ ተገደለና ወንበር ላይ ተቀምጦ መጠጡን እየጠጣ በፖሊስ ይላል። በመጨረሻም